السلام عليكم ورحمة الله وبركاته እንግዲህ እስከ ዛሬ ድረስ እጅግ በጣም ብዙ አድናቂ አፍቃሪ ለኔ በጣም ጥሩ ሪስፔክት ያላችሁ በጣም መልካም ሰዎችን ኤፍቢ ላይ አትርፌያለሁ። ዛሬ ግን የመጣሁት እና የቀረብኩት አቀራረብ ምንም እንዳይሰማችሁ ምንም እንዳታዝኑ ለሙስሊሞች የማስተላለፈው መልእክት አለ። ምንድነው? ሙስሊሞች እስኪ ለምንድነው አይሁዳውያን ለምንድነው ሁሌም መሐመድ ጋዳፊን ገደሉ፣ እንዲሁም የሶሪያው ፕሬዝዳንትን ይሄው እንደምታዩት ነው። ሶሪያ ላይ ያለው እልቂት፣ የመን ላይ ያለው እልቂት፣ ሊቢያ ላይ ያለው እልቂት፣ ሁሉም አገር ላይ ማለት ነው ያለው እልቂትን እያያቸው ነው። ስለዚህ እነሱ በሰላም ቁጭ ብሎ ሁሌም እነሱ የሙስሊም ሀገርን ማፍረስ የሙስሊም ሀገርን መደብደብ ነው። በጣም ብዙን ጊዜ እንኳን ሌላ ሀገር ይቅርና ሀገራችን ላይ እስኪ ዛሬ ወንድማችን ጀግናው የቄሮዎች መሪ ምርጡ ጀግናው ጀዋር መሐመድ ስለተባለ የሙስሊምን ስም ብቻ ስለያዘ አንድ የኦሮሞ ልጅ ስለሆነ የ150 ዓመት የወለደው የኦሮሞ ትግል ማለት 150 ዓመት ሙሉ የረገጣ የመብት ጥሰት የአገር ባለቤትነት ጥሰት ችግር የፈጠረው ጭቆና የፈጠረው ነው። ዛሬ የኦሮሞ ህዝቦች ወይ ደግሞ ቄሮዎች ወይም ደግሞ የኦሮሞ የቁርጥ ቀን ልጆች የታገሉ ያሉት አይደል እንዴ? ይህን ትግል የወለደው ምንድነው? ጭቆና ነው። እነሱ ላይ የሚደርስ ጭቆና ማለት ነው። መጨቆን አለባቸው እንዴ? ኦሮሞ እስከዛሬ ድረስ አማራን የአማራ መሬት የኔ ነው፣ የኦሮሞ መሬት የጋምቤላ መሬት የኔ ነው፣ የደቡብ መሬት የኔ ነው አላለም። የፈለገ ያለው ለሀገሩ ነው። ስለራሳቸው ሲያወሩ እነዚህ ዘረኛ ትላላችሁ። እስኪ የኦሮሞ ዘረኝነት ምኑ ላይ ነው? እውነቱን እንነጋገርና እስኪ አንድም ቀን ኦሮሞ ዘረኛ ነው የምትሉበት አንድ ቀን እስኪ አንድ ነገር ንገሩኝ። ስለ ኦሮሞ ሲወራ ኦሮምኛ ቋንቋ ከሆነ ኢንተርናሽናል ቋንቋ ነው። አፍሪካ ውስጥ በምስራቅ አፍሪካ 11 ሀገር ላይ የሚነገር ቋንቋ ነው። ኢትዮጵያውያን አወሩ አላወሩ ወይ ደግሞ ለመዱ አልለመዱ ውጭ ሀገር ለመሄድ እኮ አንድ ቋንቋ ለመልመድ ማለት ነው አረብኛ፣ እንግሊዘኛ የተለያዩ ነገር 3 ወር 2 ወር ምናምን ነው የሚፈጅበት አይደል እንዴ? ገባችሁ? 3 ወር 2 ወር ለምዶ አረብኛ ይለምዳል፣ እንግሊዘኛ ሌላ ቋንቋ ይለምዳል። ኦሮምኛ ግን ለመልመድ ማለት ነው የሀገራችን ሰዎች ወይ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ኦሮምኛ ሰው ስለተናገረ ወይ ደግሞ ኦሮሞ አባብዩማን ስለጠየቀ ዘረኛ ናቸው ይባላል። ምን ሆነ ዘረኝነታቸው? ምን አደረጉ? እስኪ ይሄ ነው ለዚህ ነው በሉስ። ጀዋር መሐመድ ዛሬ የቄሮ ልጅ ስለሆነ ሙስሊም ስለሆነ ብቻ አይደል እንዴ ኢትዮጵያ ላይ ያሉ ከሙስሊም ውጪ የሆኑት ዛሬ ጫና የሚፈጥሩበት? እሱ እንደዚህ ነው። እንደውም ከዛሬ ጀምሮ እኔ የኢትዮጵያ መንግስትነት አልፈልግም። ከዛሬ ጀምሮ እስከ ዛሬ ድረስ ለመረጣችሁኝ የኔ ምርጥ ተከታዮቼ በጣም አደንቃቸዋለሁ። ከዛሬ ጀምሮ እኔ የማንም እኔ የምወክለው ራሴን ነው። እስልምናን አልወክልም፣ ዘሬን አልወክልም፣ ማንንም አልወክልም። ማሜ የሚወክለው ማሜን ብቻ ነው። ከዛሬ ጀምሮ ጠቅላይ ሚኒስቴር ማሜ የነበረው ተሽሯል። በራሴ ጊዜ አልፈልጉም። እናንተን ማስተዳደር አልፈልግም። እንደው በዚህ ጭንቅላት ተጠቀሙ ብዬ ነበር። ቀረብኝ አንዳንዴ ባክ አልፈልግም። ከዛሬ ጀምሮ መብቴ ነው አይደል እንዴ? አልፈልግም። የፈለጋችሁትን ምረጥ። 150 ዓመት ሙሉ ተገዛ፣ ተረገጠ፣ ተጨፈጨፈ፣ ተገደለ። ዛሬ ደግሞ ተነሳ ለሀገሩ ለህዝቡ። ምን ፈልጋችሁ? ሌላ ቢቀር እንኳን እኔ በጣም ቴንሽን አደረጋችሁኝ። ዛሬ ጀዋር መሐመድ የእስላም ስም ብቻ ስለያዘ እሱ እንደዚህ ነው። ምን አባ ያሰጋሃል? አዎ ጀዋር መሐመድ ሙስሊም ነው። ጀዋር መሐመድ የኦሮሞን ህዝብ ይወክላል። ነአም ይወክላል። ለኔ መንግስቴ ነው። ከዛሬ ጀምሮ ኢትዮጵያውያን የፈለጋችሁትን መምረጥ ትችላላችሁ። እኔ በራሴ ጊዜ ስልጣንን ለቅቄያለሁ። ከዛሬ ጀምሮ ለእስላምና ለኦሮሞ ያላችሁ ጥላቻ በጣም ፍልቅ ብሎ ታይቷል። እናንተ የምዕራባውያን ተከታይ ናችሁ። ነገ ለኛ እንደማተኙ በእርግጠኝነት ነው እንዴ? ሰው ኦሮሞ ነኝ ብሎ ስለ ኦሮሞ ሲያወራ ዘረኛ ናችሁ ትላላችሁ። ጀዋር መሐመድ ሙስሊም ሆኖ ከዚህ በፊት የሙስሊም ተጽዕኖ ፈጣሪ ሲሆን ደግሞ እሱ አሸባሪ ነው ትላላችሁ። ስለዚህ እናንተ ከምዕራባውያን የተለየ ሐሳብ ምን ይዛችሁ መጣችሁ ነው? ከዛሬ ጀምሮ ነው የኦሳማ ቢንላደን ተከታይ
የመሐመድ ጋዳፊ ተከታይ የሳዳም ሁሴን ተከታይ ለሙስሊም ቋሚ ትክክለኛ ኦሪጂናል አሸባሪ መሆኔን በጋዳ ውጃለሁ። ተከታዮቼ ቡድኖቼ ከዛሬ ጀምራችሁ በውስጥ መስመር አናግሩኝ። መንግስትነታችሁን አልፈልግም። አመሰግናለሁ። ባይ ተሰነባብተናል።